ነብዩ መሐመድ ይሄንን ብሎ ከማን የምታወራ ማስረጃ አለ ስለፈለከው ማስረጃ ጠይቀህ ስለዚህች ብለህ አንዷን ቃል ራሱ ማውጣት ትችላለህ። ዝም ብለህ ታወራለህ እንዴ አንተ? አንድ ለሊት አንድ አዳም ማስረጃ ጠይቅ ተባልክ እኮ አሁን ካወራው ውስጥ የፈለከው መዘህ እንዲህ ለተናገርከው ማስረጃ አውጣልኝ ብለህ ትጠይቃለህ። በአንድ ለሊት ከ11 ሴቶች ጋር የሚተኛ ሰው ጤነኛ እሺ አሁን ለምሳሌ እያዳመጥኩ በአንድ ለሊት ከ11 ሴቶች ጋር የሚተኛ አሁን ለምሳሌ በአንድ ለሊት 11 ሴቶች ላይ 11 ሴቶች ጋር ተኝቷል የሚለው ማስረጃ አሁን ስለዚህ ማለት ማስረጃ ያስጠኛል። ስለዚህ ለራስ ለመጣው ማለት ነው ለቀላል ነገር አልከው። እሺ አንድ ያዳምጥና እሺ እያዳመጥ ግን ይሄንን የሚያደርግ ሰው ጤነኛ ሰው አይደለም አይደለ? ይሄንን ማስረጃውን አንተና ከዛ ጤነኛ ያልሆን ከዛ በኋላ ያለው ነገር ራሳችሁ ታውቁታላችሁ። ተመልከት ክፈት ለታጎት ሳይል ቡኻሪ 200 ሲጀመር ደግሞ እየነዳው ነው። ሲጀመር ደግሞ ኤፍ ያለች ቢኒ አለ። አይ ኤፍ ያለች ኦኬ ቢኒተኛ ኤፌሶን ይኸውላችሁ ወጣ አያችሁ። አያችሁ ማስረጃ ሲከፈት እንዲህ ነው ፈርጥጦ የሚወጣው። እንዲህ ነው ፈርጥጦ የሚወጡት። ታውቃላችሁ የነብያችሁን ታሪክ ጋይስ በደንብ ነው የምታውቁት። ልክ ስትገባ ያዙ ልቀቁኛልክ። ልክ ማስረጃ ክፈቱ ሲባል ግን ነቅለት ትወጣለህ። እንዲህ ናችሁ። መቼም እኛ ፊት ቆማችሁ አታወሩም እናንተ መቼም ማለት ነው። መቼም እዛው ተረታችሁን ከኡስታዞቻችሁ እዛው ቁጭ ብለው የሚነግሯችሁን ተረት ስታዳምጡ ትውላላችሁ እንጂ እናንተ ማስረጃ ከከፍታችሁ አንብባችሁ የነብያችሁን ታሪክ የያዛችሁ አይደላችሁ። ቪዲዮን ክፈችላቸው ማማይ ልክልሻለሁ። እሺ የትኛውን ቪዲዮ ነው ማሳየው? እንትን የዓለምዬ ለቀቀችው ነው ዓለምዬ ቴሌግራም ልከሃል ተኝቶ ምናምን ተኝቶ ያለው እሱ ነው መሰለኝ። ለኔ ከላክ ባንቺ በቲክቶክ ነው የላኩልሽ። ቲክቶክ እንዴት ብዬ ነው ከፈለ? ሁለተኛ ስልክ አለሽ ብዬ ነው። በቲክቶክ ሳይሆን በቴሌግራም ላኩልሽ ወደ 3 ልኩ። እሺ የቀደሙን ቪዲዮ ምናልባት ዓለምዬ እዚች ጋር ነው መሰለኝ። ይሄን ነው መሰለኝ የፈለጋችሁታ? አይደለም ይሄ ነው ባልና ሚስት ተኝተዋል። ሳዳት ከማል ባልና ሚስት ተኝተዋል። እሺ በዚህ መጥተሽ ቆይ ግንኙነት ፈጽሞ ለሁለተኛ መድገም ከፈለገ ለሶስተኛ መድገም ከፈለገ በሸሪዓ ምን ተቀምጦለታል? وعن أبي سعيد الخدري كأبي سعيد الخدري تزقبو رضي الله عنه الله ملكم سراتشون يودد الله جونا قال اندهالو قال رسول الله يا الله ملك تنياكو صلى الله عليه وسلم يا الله عندي ميوت አድርጊው ቆይ ላጁ ቆይ ፌሶን አስተውሉ። ይሄ ኡስታዝ ሁሱ ጋር ገብቶ ነበር ከዚህ በፊት ማለት ነው። አይቼዋለሁ በቀደም ማለት ነው። ሪከርድ ፖስተው አይቼ ሳዳት ምናምን እያሉ አይቻለሁ። ይሄ ኡስታዝ ግን አይግባቡም። ይሄንኛው ሌላ ነው የሚለው፣ ያንኛው ኡስታዝ ደግሞ ሌላ ነው የሚለው። አሁን ታያቸዋላችሁ ሲላተሙ ማለት ነው። እሺ ክፈች። ጃአተ አሐዱኩም ከእናንተ ውስጥ አንዱ በመጣ ጊዜ አህለሁ ሚስቱን በተገናኘ ጊዜ ثم አራደ ከዛም ፈለገ አያዑደ ድጋሚ ለሁለተኛ ጊዜ ግብረ ስጋ ግንኙነት መፈጸም ከፈለገ ፈልየተወዳ ውዱ ያድርግ ብለዋል። ይሄ ከነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው። ለወንዶችም ቀዊይ ያጠነክራቸዋልና ሰውነት ቀዝቅዞ ድጋሚ ሲነሳ ከባለቤቱ ጋር ግንኙነት የፈጸመ ሰው ለሁለተኛ ካስፈለገው ውዱ ያድርግ። በዚህም መንገድ ደስተኛ ህይወት ማግኘት ይችላል። አልሐምዱሊላህ። አንድ ወንድ ይሄም አለ በስማ አጋጭታ የሰራችው ደግሞ አለ ወድታች መሰለኝ ለ9 ዓመት በአንድ ለሊት ተገናኙ አይልም ብላ የፖስተችው ነበር። ሩቅ ቦታ ያው እዛ ጋር የሱ አለፍሽ ይሄኛው እሱ መሰለኝ አላህ ይሄ አላህ ቂጣላ የሚል በኢየሱስ ራሱ የተናገረው ነው። አይ እንትና ይሄ አንድ ልጅ የተናገረው ነው ሲደመር ቂጥ
ያን የዋሃቢዮች ነው ምናምን ያለ ቂጥ ያለ ባት ያለው እስቲ አስደምጪ ሲደመር ቂጥ በል እጅ አለው አይደለ? ሁለት ቀኝ እጅ ጨምርበት። ምን መጣ? ፊት አለ ይላል አይደለ? ፊቱ ላይ የሰፈሩትን ደግሞ የአካል ክፍሎችን ያመጣሉ አይደለ? አይን ሲደመር ሲደመር ጆሮ ሲደመር አይን ሲደመር ሰው አደምን ይመስላል። ምን መጣ? ሰው መጣ ማለት ነው። አለው እጅ አለው አይን አለው ምናምን ብለን እንዴት ፍጡርን አይመስልም ይባላል? አደምን ይመስላል። ምን አለ ደግሞ የውሃብያን ማለት የሚናገሩትን ነጥቦች ስብስብ አድርገው አንድ ቀን ስለ እግር ነው የሚያወራ አይደለ? ስለ ፊት ነው የሚያደርገን። ሌላ ቀን ደግሞ በተለያየ ቀናቶች ስለሆነ ሌላ ትረሳዋለህ። እኛ የሰው ልጅ ሰውን እንረሳለን፣ ግን የሚናገሩትን ነጥቦች ትሰበስበዋለህ። ሰብስበው መጀመሪያ ምን ትላለህ? ይመቸው ኡስታዙ። አለ ሀገር ካለው ከእግር በላይ ያለው ደግሞ ጾታ አለ ነው። ሰላም እንዴት ነህ? እኔ አሁን ይሄ ኡስታዙንና ነብያችን ሰለላሁ ዐለይሂ ወሰለም መሐመድን አንድ አታድርጉ። ኡስታዙ ምንም አልተሳሳተም። ሲጀመር መረጃ እንደሌላችሁ አረጋገጣችሁ ራሳችሁ ማለት ነው። የትኛው ያሁን ቂጥ አለ ያለው ያላ እንትና አለው ያለው ትክክል ነው። እሱማ የምትነግፉት ነብያችን ሰለላሁ ዐለይሂ ወሰለምን የምታመጡልን ኡስታዝን ምንድነው ይሄ? በአንድ ሌሊት ኦርቶዶክስ በውሸት የቆመ መሆኑን አረጋገጣችሁ። ወንዱ ራሱ እኮ ቢቢሲ ነው። አይደለም በስድብ ነው እንዴ እናንተ የምትቆሙ? ሚዩት ያደርግ አትለፍልፍ። እሺ አትመውጪ። መጀመሪያ ይሁንልሽ ቀጥተኛውን መንገድ አላህ ይምራሽ። እናንተ ሁለት ደብል ሆነና አንተ እንደ ሴቶች ምላስ እንትን ስለማይል ሁለት ደብል ሆነ ለምስክርነትም ብቁ እንድትሆን ማለት ነው ወንድማችን። በሱራ 282 መሰረት ሴቶች ለምስክርነት በአንድ ወንድ ላይ ሁለት ሆነ ይምጡ ይላልና አንተ አሁን ሴት ስለሆንክብን በጣም አነበነብክብንና ሁለት ሆነና እሺ አሁን መሐመድ በአንድ ሌሊት ከ11 ሴቶቹ ጋር ግንኙነት ማድረጉ ይሄ ችግር የለውም እያሉ ነው። ከዛስ አንደኛ ኡስታዝ ደግሞ ኖ አደረጉ የሚል የለም ማለት ሳዳት ከማል ደግሞ አዎ ነብዩ በአንድ ሌሊት ውስጥ ከ11 ሴቶቹ ጋር ይፈጽሙ ነበር ብሎ መሰከረበት ማለት ነው። ኦኬ አሁን እነዚህ ሁለቱ ኡስታዞች ዲቤት ማድረግ ነው ያለባቸው። አድርገው ነበር ከአብዱስ ሰመድ ጋር ኤፌሶን ስቲክ ታስታውሻለሽ? ያ እንትኑ ድምጹ ጠፋብኝ እንጂ ልከፍተው ነበርኮ ዓለም ጋር አለ እንዴ አብዱስ ሰመድና ሁሱ የተከራከሩበት ሐዲስ ይላል አይልም በሚል ይሄ ሁሉ ከኛ የሚሄድላቸው ማስረጃ ነው። ልጆቹ ሄደው ሲጠይቋቸው አዎ ካሏቸው ልጆቹ ድንግጥ እንደሚሉ ስለሚያውቁ የለም እያሉ የካዱ ኡስታዞቹ ዲቤት እየገቡበት ነው በመጽሐፍቶቻቸው አለግባባ ብለው ማለት ነው። እነዚህን ሁሉ የሰማችሁት ከየት ነው? ከኛ። እነዚህን ሁሉ የሰማችሁት ከማን ነው? ከኛ ከክርስቲያን። እናንተማ መጽሐፉን የት ታውቁታላችሁ? የት አንብባችሁት የምታውቁትን? የት አንብባችሁ የምታውቁትን? የት አንብባችሁ የምታውቁትን? ከዚህ በፊት አክስቴ ምን ብትል ጥሩ ነው እንደዛ ጨጓራችንን እንትን ብላ ምንም በማታውቀው ነበር የምትሰግጥብን የምትከራከረን ምንም። በነገራችን ላይ በዚች ልጅ ነበረ ቪዲዮ እንትን ያልኩት መስራት የጀመርኩት ራሱ ማለት ስግጥ ብላ የተጻፈው እንዳይፍኑ ትላችኋለች። ስግጥ ብላ እቺ ከዛ ምን አለች መጨረሻ ላይ ኢቭን ነብያችን በ6 ዓመት አይሻን እንዳገቡ እንኳን ስለ ነብያችን ሴራ አላቅም ነበር ከክርስቲያኖች ነው የሰማሁት አለች መጨረሻ ላይ ይሄ ነው ብያቸዋለሁ። ንጽጽር ውስጥ መግባት አለብኝ ብዬ ስወስን የማውቀው ኢየሱስ ነብይ ነው ኢየሱስ ፈጣሪ አይደለም የሚል እንጂ ስለ ነብያችን አለይሂ ሰላቱ ወሰለም ሴራ አላቅም። እሱንም አንብብ አይደለም እኮ እንዱ ስግጥ ብላ ነው እኮ ኢየሱስ ፈጣሪ አይደለም የምትለው። አሁን ደግሞ ዜማ አላት ኢየሱስን እግዚአብሔር ብለው ወልድ እግዚአብሔር ብለው አንድም ቦታ አላመለኩትም። አንድም ቦታ ስንት ቀን 2 ቀን ሙሉ ቀጠሮ አስይዣት የጠፋች እናታችን ማለት ነው። ነው ብያቸዋለሁ። ንጽጽር ውስጥ መግባት አለብኝ ብዬ ስወስን